ልጅቷ አልሞተችም አለች የሚፈልገው ገንዘብ ይስጣን አዋጣን ይሰጣል እግዚአብሔር ይባርክ ወንድማችን እናመሰግናለን በመጀመሪያ ሚኩ አጋርነትህን አሳይተህ መተህ የተሰማህን በመናገር ሁለተኛ በቋንቋ የአማርኛ ቋንቋ የማይሰሙት ወንድሞች አባቶች እናቶች ካሉ ምን እንደተደረገ በስነ ስርዓት ስለገለጽክልን አይ ሪስፔክት ዩ ብራዘር በጣም ቴንክ ዩ እግዚአብሔር ይስጥልን ይሄን ነው ልልም ይችላል በእኔ በኩል ጆከር እንደገና ደግሞ አሁን ይሄ ሁሉ በተባለው ነገር የማይስማሙ ከሆነ ድርድር ውስጥ ምንም እንገባለን የማይሉ ከሆነ ተክለ የሚባለውን በየትኛውም ዓለም ያሉትን ቤተሰቦች ለሚጠቁም ሰው ራሱ እኛ ገንዘብ እንሰጣለን የሱም ቤተሰብ ለሚጠቁም እሱ በሰላም የማያመጣ ከሆነ እኛ ራሳችንን እናገኘዋለን እሱ ድርድር ላይ ካልገባ የሱ ቤተሰብ የሚምጣ ምንም ችግር የለም የነዚህ ቤተሰብ የታወቀ ነው የነዚህ አድራሻ የታወቀ ነው ካስተካከሉ በራሳቸው መንገድ አህለን ወሳለን የማያስተካክሉ ከሆነ ደግሞ የነሱም ቤተሰብ የሱም ደግሞ ቤተሰብ ይፈለግ ይሄ ነው መሆን ያለበት እነሱ ናቸው በሌላ አካውንት ገብተው የነበሩት ሀያት የምትባለው የገባቸው እነሱ መሰለኝ አመሰጣው አሰም ምን ለመስጠት ከዚህ በኋላ እኮ ሐሳብ በዚህ እንደራደር ነው የምንቀበለው የለችም ከድርድሮች ሌላ ሐሳብ የለም ሊሳደቡ ነው የሚገቡት ጆከር ሊሳደቡ ነው የሚገቡት ነው ምንም ችግር የለው አስገባቸው ጆከር ሴቷ እኮ ነች እሷ ሴቷ ራሷ ደላላ ናት የኛም ደላላ ሶስቱም ደላላ ናቸው የስመች ሚስት ነው ሴቷ እኔ አቡፋን ሌሎቹን እንዳይናገሩ አርጓቸውና ሽማግሌ አምጥቻለሁ እኔ መናገር አልችልም ያለው ልጅ ራሱ መጥቶ ያናግራል የምን ሽማግሌ ነው ራሱ መጥቶ ያውራ ራሱ የለም ሶስት ሰው እኮ ናቸው አዳራሹ ላይ ራሱ 20 ሞላ ሰው ይኖር አይመስልኝ አይደለም ጆከር ወዴት 10 በላይ ሰው ይኖር አይመስልኝ ነግቢና እስኪ በቪዲዮ ግቡና አሳዩ ከሴቷ ጀምሮ ሁሉም ደላሎች ናቸው አብረው የሚሰሩ እስከ ሰፈራቸውን የመናገር ይችላል ሀያትን አስገባ 99 ቁጥር እየላከች ነው ትግባ እስቲ ማሳናችንም ቤቱ ፍሪዝ አድርጓል መሰለኝ አካውንት የሚያለኝ ጆከር ተበያታል አንድ ጊዜ ሌሎቻችሁ ሚውት አድርጉ ሀያት ሚውት ነሽ እሺ ወንድሜ ጆሃር እያወራህ ነው አሁን ደግሞ እስኪ የኛ ተራውን ተው ጆከር ታውራ አውርስቲ የምጠይቅሽን ጥያቄ መልሽ በመጀመሪያ ደረጃ እንዳስርቢ ካልተሳደበሽ አልሳደብም በመጀመሪያ ደረጃ አዳምጪኝ እንደማመጥ እኮ አዳምጪኝ ካሜራውን ክፈችና የተሰበሰበውን ሽማግሌ የተሰበሰበውን ህዝብ አሳይን ሁለተኛ እናንተ ለሽምግልና አይደል ለመጣችሁ ለጥሩ ስራ አይደል ለመጣችሁ አንቺም ቅድም ሲናገሩ የነበሩ ሶስታችሁም በካሜራ ወጡ በካሜራ እኮ ቅድም እንደማንወጣ እሱ ኃላፊነቱን ለምን ፈራችሁ ለምን ፈራሽ የተሰበሰበውን ህዝብ አሳይን ጆከር አልፈራንም የተሰበሰበውን ህዝብ አሳይን የተሰበሰበው ወላሂ ቅድም ተናደው ግማሾቹ ሄዶ ግማሾቹን አሳያለሁ እግርግራቸው አሳያለሁ ከፈቺ ወንጀለኛ ናችሁ እንዴ ለምንድነው እግር የምታሳዩ ለኛ አንድ ጊዜ ክፈቺ እኔ ወጣልሻለሁ ኧረ ቆይ ልውጣላት በቪዲዮ ችግር የለውም እንጂ ተከሳሽ አይደለም ወንጀለኞች እስኪ እኔ ሀያት ላውራሽ አንዴ ሀያትን ያውራት እስኪ ለአሞራው ደስጠውና ሀያት እኔ ላውራት ሀያት ልንገርሽ እንወጣልሻለን ችግር የለም አንዴ ላውራት ስምኝ ልንገርሽ እናንተ መሀል ላይ ትግርኛ የሚያወራ ሰው አለ ምንም ትግርኛ የሚያወራ ሰው የለም ሁሉም የሸዋ ሰው ነው ምንም አማርኛ ውጪ የሚያወራ ሰው የለም እነዚህ እኮ እዚህ ናቸው ልንገርሽ ሀያት ልንገርሽ ስምኝ ሌባ የለም እዚህ ያለው ሰው ነገ ይፈርደናል ብላችሁ አስቡ ስምኝ ልንገርሽ ሀያት አሁን እንደራደር ገባሻ አንዴ ሀያት ቆይ ለምንድን ነው የምንደራደረው በምንድን ነው የምንደራደረው ሀና እኮ ለኛ ሀያት ስም አንዴ ስም መጀመሪያ ልጅቷ አልሞተችም በቁማሽታችሁ አትበሏትም ኧረ ጆከር በማርያም አንዴ ጆከር አንዴ ምላሳ አሞራ ያውራል ጆካ አንዴ ብራዘር ልጅቷ ስሜት ይገባኛል እሺ አውራኝ ሀያት ዋርኒንግ እየሰጠነው እኔ በሊቢያ መጥቻለሁ የትግራይ ጦርነት ላይ አይቻለሁ ገባሻ አንድ ሰው ሲሞት 40 ቀን ሳይሞላው አይኑ ለራሱ አይፈስም
ንገርሻ ስጋው ደግሞ የሚፈርሰው 80 ቀን ሲሆን ነው። ልጅቷ አልሞተችም። ስንት ብር ነው የምትፈልጉት? ንገሩን ንገሩን። በቃ ወደ ኢትዮጵያም አታስገቧት። መልሷት፣ ችግር ወደ ነበረችበት ከጅዳን ያመጣችኋት መልሷት ወደዛ። የምትፈልጉትን ብር ጠይቁ። ይበቃል። የአባቷንም ይግባችሁ። በቃ የምትፈልጉትን ብር ጠይቁን። አሁን እንሳችሁ። ልጅቷ ግን ሞተች። ልመልስልሽ አዳም። አሁን አንተ ጠይቀሃል ጥያቄውን፣ እኔ ልመልስልህ። እሰማለሁ? አዎ ትሰማለሽ። አውሪ። እሺ ሰይድ፣ እኛ የራሳችን ግሩፕ አለን። የራሳችን ማለት ነው የሸዋ ግሩፕ ማሳየት ይችላሉ እና መረጃው ማለት ነው። ኖ ወይት አረ ወይት አንዴ ታያተው አታስወርዳ። ቆይ ምን ጠይቃ ምንድነው? የሸዋ ትልቁ ማህበረሰብ መደበቂያ ነው የምታደርገው። የምን አባፋፋ ነው? ሰለምን አባፋፋ ሸቴ ሞገስ የሞተለት ሀገር ይቺ ናት። አያችኋት? ይቺ ናት። እሺ ይቺ ናት። አቡፋኖ አስገባ 999 ላከች ነው። አንድ አስገባት። ችግር የለውም ማስገባት፣ ችግር የለውም። መረጃ ስለሌላቸው እኮ ነው ልትለጠፍ የፈለገችው። ህዝቡ ተነስቶባቸዋል። አካባቢው ላይ ያለው ህዝብ እና ልትለጠፍ የፈለገችው በጎጥ ላይ አንድ ጊዜ ሞታለች ስላሉ እንደገና አለች ለማለት ፈርተው ሊሆን ይችላል። የራሳቸውን ግሩፕን መስረት በዋትስአፕ እናገኛቸው እስኪ በውስጥ የሆነ መፍትሄ እና ምክንያቱም የሸዋ መብራት አሞራውን ግሩፕ ላይ አንድ ጊዜ ስትዋሪ ራስሽንና ራስሽን ወክረሽ ነው። ራስሽን ወክዬ ነው የምናገረው። አዳምጠኝ። ሸዋ የሌባ መደበቂያ አይደለም። እኛ ሌባ አይደለንም። ሰይድ መሳደብ አትችሉም። አንቺ ሌባ ነሽ። ነገር አትሳደብ። ራስሽን ወክለሽ አውሪ። ካሁን በኋላ ሸዋ እንዳትል። ሀገሬ ነው ማለት እችላለሁ፣ መብቴ ነው። ምን አባሽ ሀገርሽ አይደለም። አንቺ ጥፍራ እንዳንቺ አይነት ሌባ የለም ሸዋ ውስጥ። ኧረ ተው አንዴ አንተ ሸዋ እስኪ አሞራው የሰው ሊሆን በእጃቸው ላይ ነው ያለው። ኧረ ተው ሁላችሁም ዝም በሉ በቃ። እሺ ሲጀመር እናንተ ነገሩ ወደ ላይ እንዲሄድ ፈልጋችሁ ነው እንጂ መረጃ ብትፈልጉና ከኛ ጋር መስማት ብትፈልጉ ነበር። እኛ ምን ነው ታዳምጣላችሁ? ሀያት ስሚኝ አንዴ መጀመሪያ ሸዋው ተረጋጋ። የሰው ህይወት ነው በእጃቸው ላይ ያለው። ገባችኋል? እረፉ አንዴ ረጋጋ። ሀያት ዋትስአፕ አለሽ የኔ እናት? ቆይ ተዩ። ዋትስአፕ አለሽ የኔ እናት? አዎ አለኝ። ኦኬ አሁን እዛው ያለሽ ስልክ ቁጥርሽን ጻፊልኝ በውስጥ እዛው ያለሽ ምንም ሳታወሪ ማለት ነው። ስልክ ቁጥርሽን ጻፊልኝ። ስልክ አንድ ነው መጻፍ አልችልም። በዚህኛው እዛው ያለሽ ገብተሽ መጻፍ ትችያለሽ እኮ። እችላለሁ? አዎ ትችያለሽ። የኔን ፕሮፋይል ንኪው፣ ገብተሽ ወደ ውስጥ ስልኩን አስቀምጪልኝ። ችግር የለውም። ፎሎ አድርግሻለሁ፣ ፎሎ ብዬሻለሁ። ፎሎ በይኝና እዛው ያለሽ አሁን ጻፊልኝ። አሁን ምን እናደርጋለን መሰለህ ጆከር፣ እንረጋጋ። በህግ አምላክ የሰው ህይወት ነው ከእጃቸው ጋር ያለው። በውስጥ ነው ፈርተውም ሊሆን ይችላሉ እነዚህ ልጅ። ገባችኋ? ትናንትና ሞተን ብለን እንደገና አሁን እንዴት እንቀይረዋለን ሊሉ ይችላሉ። በውስጥ እናውራቸው። የሚፈልጉትን ብር እኛ አሰባስበን እንሰጣቸዋለን። አሞራው በውስጥ ብር አትበሉ። እኛ ከፈለገንና ደላላ ተይዛብናለች ቢለን አዋተን የመስጠት እንትን እንችላለን፣ አቅም አለን፣ እንችላለን። ግን ልጅቷ የለችም። እኛ የድንበሩን ደላላ አወራን፣ ሁሉንም አወራን። ልጅቷ የለችም፣ ሞታለች። ምን አለ ረጋ ብትይ እህቴ። አንቺ በቁምሽ የሞትሽ ነሽ። ሲጀምር አንቺ አልሰድብሽም፣ ሰው ነሽ፣ አልሰድብሽም። ድረስ ነው የምመጣልሽ እኔ። አይደለም እኔ ሰው ነኝ። ምንም የተደበቀ ነገር የለም። ደደብ እኔ ግን ታውቃላችሁ፣ ግን እነዚህ አንቺ ደላላው የሚያውቀውን ነገር ሌላ ሰው ሶስተኛ ወገን ለማዳን ሽማግሌ የላካቸው ሰዎች ናቸው። እነዚህ ሰዎች የሚያውቁን ነገር እኛ እናቅም ብለው ከኛ ጋር መቆም እያለባቸው እሷ ከኛ ጋር ትከራከራለች። ደላላውና ኦነሩ ሌላ ሶስተኛ ወገን አለ። ሚኪ ኖ ጓደኛ ናቸው፣ አብረው የሚሰሩ በጣም ጓደኞች ናቸው። ሁሉንም ይቺ ደግሞ የደላላው ሚስት ነች። የዋናው ሚስቱ አይደለችም፣ አንድ ላይ ያሉ ናቸው። አየስ ጨምረን ኢንፎርሜሽን ታበላሻለህ። ጓደኞቹ ናቸው። ጓደኞቹ ስራውን አብረው የሚሰሩ ሰይድ ተጠያቂ ናቸው ከአሁን በኋላ እናንተም። ሰይድ አንዴ እኛ አንተ ቤት ባለቤት አንተ አይደለህም? አንዴ አንተ አረ ሚዩትን አንስተህ አውራ።
አትመውቷት አንድ ጊዜ አንተ እኛ እንትን የምንልን አሁን በንገረኝና እንውጣ። በቃ ለስድቡ ምናምን ከሆነ የመሳደብ አልፈልግም። ምክንያቱም መሳደብ ከፈለኩ ከቀድም ጀምሮ መሳደብ ይችላል አይደለም። እኛ አሁን የምንለው እዛ የተሰበሰበው ሽማግሌ እዛ ያለው አካል ያንን ቪዲዮ አይቶ እውነት የ68 ቀን አስክሬን ነው ብሎ አምኖ ነው ለኛ ያሳያችሁ። በጣም ጥሩ። ይሄን ደግሞ ጥያቄ ጠይቀው አሁን ይሄ እዛ ያለችው አሁን ልጅቷ የሞተችው ጅዳ ቤት ውስጥ ወይ ሙከይፍ ላይ ምናምን አይደለም፣ በረሃ ላይ ነው የሞተችው። አውር ያለ ሁሉ ነገር አለ። ልብሷ ደግሞ ለምትለው ነገር ልብሷ ከላይ ያለበስኳት ነው ብሏል። በረሃ ላይ ስንት ታግዬ ወጣሁ ነው። ኧረ በእናትህ አታስቀልድ። አውሬ እኮ ቆጥቶ ይዞ ይወጣል። ምን አይነት ነገር ነው የምታወሪው አንቺ ሴትዮ? እሺ በረሃ ላይ እኔ በነገራችን ላይ ምን እንደተረዳው ታውቃላችሁ? ሞት ብለው ለመናገር እንኳን አፋቸው ላይ ከብዳቸው የሰው አሰዳቢ እኔ በጣም ይገርመኝ። ያችን የመሰለ ልጅ ጠፍታ የኛም ምላስ ለመያዝ ነው እንጂ የልጅቱ ሁኔታ እንኳን